ተማሪዎች እንደምን ቆይታችኋል? ይህ የእውቀት ገበታ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ለእናንተ የሚጠቅሙ ሐሳቦች እንዲሁም ደግሞ የተለያዩ ትምህርት ቲቶሮችን ታገኛላችሁ። ዛሬ ግን የማሳያችሁ ምንድነው የስድስተኛ ክፍል ተፈታኝ ተማሪዎች እንዴት አድርጋችሁ ውጤታችሁን ማየት እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ በማየት ውጤታችሁን ማየት ትችላላችሁ። ከእናንተ የሚጠበቀው አንድ ዘመናዊ ስልክ ማለትም እንደዚህ ስማርትፎን ማለት ነው፣ ዋይፋይ ያለው እንዲሁም ኔትወርክ የሚያስጠቅም ስልክ እጃችሁ ላይ ካለ በቂ ነው። ከሌለ ደግሞ ኮምፒውተር ቤት ገብታችሁ ብዙ ዋጋ ከምትከፍሉ ራሳችሁ እንዴት አድርጋችሁ እንደምታዩ አሳያችኋለሁ። በትህትና ከኔ ጋር እንትን በትህትና ጠይቃችኋለሁ። ለምሳሌ እዚህ ጋር ስልክ ላይ እንዴት እንደሚጠቀሙ ላሳያችሁ። ስልክ ላይ የያዛችሁት ስልክ ምናልባት ክሮም ካለው በክሮም መጠቀም ትችላላችሁ፣ አለም ደግሞ በጉግል ላይ መጠቀም ትችላላችሁ። ለምሳሌ እዚህ ጋር ክሮም አለ፣ በክሮም ተጠቀማለሁ። እኔ እንዴት እንደሚገባ አሳያችኋለሁ። አንድ ጊዜ ክሊክ ታደርጋላችሁ። ይሄን ክሊክ ካደረጋችሁ በኋላ ግን ነገር ግን በነገራችን ላይ ዳታ ታብራላችሁ። ዳታ መብራት አለበት ወይም ዋይፋይ መጠቀም ትችላላችሁ። ከዛ ምንድነው የምታደርጉት? እዚህ ጋር ሰርች ባር አለ። እዚህ ጋር የሚጻፍበት ሰርች ባሩ ላይ እዚህ ጋር የምትጽፉት ጽሁፍ አለ፣ ወይም የዌብሳይቱ የድረገጹ ዌብሳይቱ ማለት ነው ይጻፋል ጽሁፍ። ምንድነው የምትጽፉት? AA6 ministry.et የሚል ጽሁፍ ይመጣላችኋል። ገና AA6 ብዬ ስጽፍ ትክክለኛ ዌብሳይቱ ይመጣልኛል። የትኛው ዌብሳይት እንደሆነ ላሳያችሁ። እዚህ ጋር እንደምትመለከቱት ይሄንን ማሰምርበት ትክክለኛ ዌብሳይቱ ነው። ስለዚህ አንድ ጊዜ እሱን ክሊክ ታደርጋላችሁ ማለት ነው። እሱን ክሊክ በምታደርጉበት ሰዓት ወደ ትክክለኛው ዌብሳይቱ ይዟችሁ ይታል ማለት ነው። ከእናንተ የሚጠበቀው ግን እንዳረሱ የሬጂስትሬሽን ነምበራችሁ እንዳትረሱ። እዚህኛው ላይ ግን 8ኛ ክፍሎች ላይ ስምና ሬጂስትሬሽን ነምበር ነበር የሚያስፈልገው። 6ኛ ክፍል ላይ ግን ሬጂስትሬሽን ነምበር ብቻ ነው፣ ስም አያስፈልግም። ከዛ እዚህ ጋር እንደምትመለከቱት ከታች ሪዛልት ወይ ቪው ሪዛልት የሚል ጽሁፍ አለ። እዚህ ጋር ያሰመርኩበት ይታያችኋል ብዬ ተስፋ አደርጋለሁ። በሌላ ቀለም ላቀልምላችሁ። ይሄው እዚህ ጋር የምትመለከቱት በቀይ ያሰመርኩበት ቪው ሪዛልት የሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። አንድ ጊዜ ክሊክ ስታደርጉት አሁን ወደ ትክክለኛ ዌብሳይት ይዟችሁ ይታል ማለት ነው። ትክክለኛ ዌብሳይት ደግሞ መሆኑን የምታውቁት በምንድነው? እዚህ ጋር እንደምትመለከቱት ጽሁፍ አለ ከላይ አዲስ አበባ ኤዱኬሽን ቢሮ የሚል ማለት ነው። ይሄኛው ያሰመርኩበት በቀይ ያሰመርኩበት ማለት ነው። እስከና ሎጎአቸው እዛ ላይ ስለምታገኙት ማለት ትክክለኛ ዌብሳይት ነው። ከዛስ በኋላ ምንድነው የምታደርጉትኝ? እዚህኛው ላይ ከገባችሁ በኋላ በግራ በኩል ማለት ነው እዚህ ጋር ማሳያችሁ በግራ በኩል ቼክ ሪዛልት የምትል ጽሁፍ አለች። ይሄኛው ቼክ ሪዛልት ይላል። ቼክ ሪዛልት የሚለው ፓርት ወርታች ትወርዱና ሁለተኛው ላይ ሬጂስትሬሽን ነምበራችሁን እንዳትረሱት። ሬጂስትሬሽን ነምበር እዚህ ውስጥ ታስገባላችሁ። ሬጂስትሬሽን ነምበር ማለት ፈተና ስትፈተኑ መልስ መስጫ ወረቀት ላይ የሞላችሁት ሬጂስትሬሽን ነምበራችሁ ማለት ነው። እሱን ነገር ምልክት አይጠበቅባችሁም፣ እሱን ትሞላላችሁ። እሱን ከሞላችሁ በኋላ ምንድነው የምታደርጉትኝ? እዚህ ከታች ደግሞ ቼክ ሪዛልት የሚል አለ። እሱን ተነካላችሁ ማለት ነው። ቼክ ሪዛልት የምትላል ላሳያችሁ። እዚህ ጋር ቼክ ዩር ሪዛልት የምትል ጽሁፍ አለች። እሱን ተነካላችሁ። ከዛም በኋላ ውጤታችሁን ያመጣላችኋል። ብትሳሳቱ እንኳን እንዴት አድርጌ ላጥፋው እንኳን እንዳትሉ እዚህ ጋር ክሊር የምትል ጽሁፍ አለች፣ ወይም ዲሌት ማለት ነው። ያስገባችሁት ሬጂስትሬሽን ነምበር ትክክለኛ ሬጂስትሬሽን ነምበር ካልሆነ በሱ ማጥፋት ትችላላችሁ። ከዛም በኋላ ደግሞ ውጤቱን ያሳያችኋል ማለት ነው። እጅግ በጣም ቀላል ነው። አሁን እኔ እጄ ላይ የተማሪዎች ሬጂስትሬሽን ነምበር ላይ ሬጂስትሬሽን ነምበር ስለሌለኝ ላሳያችሁ አልችልም ማለት ነው። በጣም ቀላል ነው። ይሄን እንደዚህ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ እንደምትመለከቷቸው ብዙ ልጆች አሉ በአዲስ አበባ ደረጃ ማለት ነው። በአዲስ አበባ ደረጃ ከ6ኛ ክፍል አንደኛ የወጡ 3 ተማሪዎችን ታገኛላችሁ። ለምሳሌ ይህቺ ተማሪ ፌቨር ናትኔል ኃይለ መስቀል የምትባላለች፣ አቤኔዘር፣ እንዲሁም እነዚህ ተማሪዎች በ6ኛ ክፍል ከፍተኛ ውጤት ያመጡ ተማሪዎች ናቸው። ስለዚህ እንደዚህ በቀላሉ ውጤታችሁ ማየት ትችላላችሁ። ብዙ ብር መክፈል አይጠበቅባችሁም። እነዚህ ተማሪዎች በጣም ጎበዝ ተማሪዎች ናቸው። በዛ አጋጣሚ ላደንቃቸውና ላከብራቸው እወዳለሁ። በጣም ብዙ ነጥብ ነው ያመጡት። እዚህ ጋር 99.3.8 ያመጣ ተማሪ አለ፣ አንደኛ የወጣችዋ እንዲሁም ደግሞ ሌላ 99.38 በተመሳሳይ መልኩ ማለት ነው። እጅግ በጣም የሚደነቁ ተማሪዎች ናቸው። ስለዚህ ለዛሬ የነበረን ቆይታ ይሄን ነበር። በዚህ ዩቲዩብ ቻናል ለእናንተ የሚጠቅሙ ቲቶሮችን ታገኛላችሁ። ጎበዝ ተማሪዎች ሆኑ። እንወዳችኋለን። ባይ ባይ።